ባህር በር እኔ ማስታወቂያ ሁሉ ትዝ ይለኛል። ኢትዮጵያ የባህር በር ያስፈልጋታል ብሎ ነው የሚጀምረው ማስታወቂያው። ቆይ ስንት ዓመተ ምህረት ነበረ? መጋቢት 15 2000 ዓመተ ምህረት ነው። 2000 ሚሊኒየም የኢትዮጵያ ሚሊኒየም የተመረቀው ፊልም የተመረቀው በኢትዮጵያ ሚሊኒየም 18 ዓመት ማለት ነው። ያ ማስታወቂያው ራሱ እና ኢትዮጵያ የባህር በር ያስፈልጋታል ብሎ ይጀምርና አያስፈልጋትም ተባልክ መሰለኝ ጸጣልክ ደግሞ። ዋናው ቁም ነገር ኢትዮጵያ የባህር በር ወይም ወደብ ያስፈልጋታል። የማይሞከር የማይታሰብ የማይደፈር ግን የሚቻል አዲስ ፊልም የባህር በር ዳይሬክተር ጥላሁን ጉግሳ። የባህር በር ያኔ ያስፈልጋትም ተባሉ። አሁን ኢትዮጵያ የባህር በር ያስፈልጋታል። ያኔም ቢሆን የኢትዮጵያ ሕዝብ አያስፈልገኝም የባህር በር አላለም። የኢትዮጵያ ሕዝብ ያኔም ይፈልጋል፣ አሁንም ይፈልጋል። ያልፈለጉ አካላት ነበሩ። የባህር በሩን ያልፈለጉት አካላት አሁን የሉም። ስለዚህ የሚፈልጉ ኃይላት ናቸው ያሉት እና ጥሩ የተመቻቸ ጊዜ ተፈጥሯል። እንግዲህ ምን እንደምናደርገው እያየን ነው። ማየት አለበት ማለት ብዙ አትራክቲቭ ላይሆን ይችላል። ብዙ ምክንያቱም ከተሰራበት ጊዜ አኳያ ኦልሞስት 20 ዓመት ነው። በ98 ነው የተጀመረው እና አሁን ብዙ ቴክኖሎጂዎቹ ፈጥነዋል እና በፊልም ደረጃ ያን ያህል ላይሆን ይችላል፣ አላውቅም። ግን ሰው ነው የሚፈርደው ማለት ብዙ ጊዜ የራሴን ስራ ትልቅ ነው ማለት አያስደስተኝም። በቃ ሰው ነው የሚያውቀው፣ ትልቅም ይሁን ኮሳሳም ይሁን ሰው ነው የሚያውቀው። ግን ምንድነው ሐሳቡ ትልቅ ነው፣ ሐሳቡ ነው ዋናው እና የተሸከመው ሐሳብ በሚገርም ሁኔታ ደግሞ የሚለው ፊልሙ ያኔም እኛ አደራ በላ ትውልድ ነን ነው የሚለው። የኛ ትውልድ አደራ በላ ነው። ለምሳሌ እኔ ነው የሚለው። እኔ ሲል በወቅቱ የነበሩትን በሙሉ ባለስልጣኖች ይጠቀልላል፣ የዛ ዘመን ሰዎች እና አደራውን ለሚቀጥለው ትውልድ ነው የሚሰጠው እና አንተ ቀጣይ ትውልድ ግን አደራ እንዳትበላ ብሎ ይሄ የባህር በሩን ፕሮጀክት ለቀጣዩ ትውልድ ነው የሚሰጠው እና ልክ እንደ ትንቢት ነገር ነው አሁን የተፈጸመው እና አሁን ኢትዮጵያ የባህር በር ያስፈልጋታል። ጠቅላይ ሚኒስትር አብይ አንስተውልናል። አጀንዳውን የኢትዮጵያ ሕዝብ አጀንዳ አድርገውታል። 100% ሹር ባልሆንም ግን ምን አስባለሁ ዛሬ ውስጣቸው የተፈጠረ ነገር አይደለም። ቀድሞ ባያስቡት አሁን አያደርጉትም። ስለዚህ እሳቸውም ውስጥ ነበረ ይሄ ነገር እና እድል ተከፈተ። አሁን እንግዲህ የባህር በር የሚለውን ፊልም የኢትዮጵያ ሕዝብ አይቶ የሚለውን እንዲለው እፈልጋለሁ።